ተገቢ ባልሆነ መንገድ ውስጥ ማንኛውም ሰው በህይወታቸው ውስጥ ዝቅ አድርጎ ገምቶ ከማይገባቸው ክብር በላይ ክብር ሰጥቶ ሊያሸማቅቃችሁ መንገድ አትስጡ። በፍጹም አይሆንም። ይበቃሃል በሉት። የእውነት ይበቃሃል በሉት። አንዳንድ ሰው አይታችሁት ከሆነ እንደ መልካም ሰው ነጭ ከላይ ይለብስና ውስጡ ግን በጣም በሚገርም ሁኔታ ጥቁር ሰው ነው ብላችሁ ከምታስቡት በላይ በጥላሸት የተሞላ ነው፣ በጥላቻ የተሞላ ነው። መልካም ከሚመስል በላይ በተንኮል፣ በሴራ፣ በክፋት የተሞላ ነው። ይህ እንደዚህ አይነት ሰው ደግሞ ለህይወትም አይደለም ለሌላም ሰው ህይወት ጠንቅ ነው። ምክንያቱም ራስ ወዳድነት አብዝቶ ማየት የሚፈልግ ሰው ነው። በሰልፈሽነት ውስጥ የተሞላ ማንነት ነው። እንደዚህ አይነት ማንነቶች በጣም ከባዶች ናቸው። እስራችን ተሰግስገው አጠገባችሁ እንደ ጓደኛ ሆነው ለራሳቸው ጥቅም የራሳቸውን ማግኘት እንጂ የሌላውን ማጣት የማያዩ የማይመለከቱ በጣም በርካታ ሰዎች አሉ። እነሱን ነው መሸሽ፣ እነሱን ነው ሃይ ማለት መጥላት። ደረትን ነፍተህ መሄድ አለብህ። እውነት ልንገርህ፣ ክርስቶስ ምስክሬን ነው። እስካልሰራ ስተት ኃጢአት እስካልተገበርክ እስካላደረግክ ድረስ በስተት መንገድ እስካልተራመድክ ድረስ እስካልሰረክ እስካልገደልክ ወንጀል እስካልሰራ ድረስ የሚያሸማቅቅ ስተቶች እስካልሰራ ድረስ ደረትን ነፍተህ መሄድ አለብን። ይህ የስብዕና የማንነትህ የመብትህ እርምጃ ነው፣ ውሳኔ ነው። በእኔ ማንነት ውስጥ የምኖረው እኔ ያለው እንድትኖርልኝ እንዲኖርላችሁ ሌላ ሰው አስተያየት ሰጥቶ ህይወታችሁን ማኔጅ ላርግላችሁ ብሎ በእናንተ ቤት በእናንተ ህይወት በእናንተ መንገድ ውስጥ ከመጣ ከእናንተ ጭንቅላት በላይ እኔ አይኔ ይበልጣል እያላችሁ ነው ማለት ነው። ያ ሰው ከእናንተ አስተሳሰብ በላይ እኔ አስተሳሰብ ጠንቅቄ አውቃለሁ ለማለት እየሞከረ ነው። ያ ሰው መንገድ መዝጋት ነው። አንተ ቤት ውስጥ ገብቶ ቤትህን ማኔጅ ካደረገ አንድ ሰው አንተ ህይወት ውስጥ ገብቶ አንተ ኪስ ውስጥ ገብቶ ኪስህን ማኔጅ ካደረገ ያ ሰው መጀመሪያውንም የከፈትክለት መንገድ ትክክል አይደለም ማለት ነው። ሁልጊዜ እንደ ታች እንደ በታች ሆነ ዝቅ ብለህ እንድትታይ በሰው ዘንድ አሳምቶ አምቶ መንገዱን ከፍቶላቸው ሲያበቃ ፍርሃትን አንተ ውስጥ ለማስረጽ የሚፈልግ ሰው ያ ሰው አይደለም። እመኑኝ፣ ያ ሰው አይደለም። ውስጡ በመጥፎ አውሬ፣ በመጥፎ ክፋት፣ በመጥፎ ተንኮል ሴራ የደረጀ ነው። በስመ አብ ወልድ ይላል። ከሰዓት ደግሞ ሌላ ነገር ነው የሚያነሳው።